ሰውም ይቀጥልና ምን ይላል? ጻድቅና ትጉህ ነበረ። ምንና ምን ነበረ? አንደኛ ጻድቅ እውነተኛ ማለት ሽማግሌ ነው። እውነተኛ ከአንደበቱ ሐሰት አይወጣው፣ ክፉ ነገር አያስብም፣ ክፉ ነገር አይናገርም። እውነተኛና ጻድቅ ነበር ይላል። ይቀጥልና መንፈስ ቅዱስም በእርሱ ላይ ነበረ። መንፈስ ቅዱስ በማን ላይ ነበረ? በእርሱ ላይ ነበረ። ይህ ሽማግሌ ነው እንደምንም ብሎ ቤተ መቅደስ የተገኘ። ለምን ታሪኩ ተነሳ? ታሪኩ በሌላ ቦታ ተደርጓል። ይህ ሰውዬ ለምን 500 ዓመት ለምን ይህን ያህል ዓመት እንዲቆይ እንደተደረገ ታውቃላችሁ? እርግጠኛ ነኝ ትዝ ይለኛል። እዚሁ ሌላ ቦታ ይሁን ተናግሬያለሁ። ሌላ መምህራን የሚያስተምሩት ነው። በየሚዲያው ትሰሙታላችሁ። ሰውየው ከኢየሩሳሌም ሊቃውንት መካከል የተመረጠ ነው። ከኢየሩሳሌም ሊቃውንት መካከል ማን የመረጠው? በጥሊሞስ የሚባል ንጉሥ። በጥሊሞስ የሚባል ንጉሥ ነገሰና ኢየሩሳሌምን ይሁዳን በሙሉ ይገዛ ስለነበረ መጻሕፍተ ነቢያት፣ ትንቢተ ነቢያትን፣ መጻሕፍተ ብሉያትን እሱ በሚያውቀው ቋንቋ የሚተረጉምለት ሰው ፈለገ። ብሉያቱ የሙሴን መጻሕፍት የሚተረጉምለት። መጻሕፍቱ በዕብራይስጥ ነው የተጻፉት። በምንድን ነው የተጻፉት? በዕብራይስጥ ቋንቋ። ሰውየው በጥሊሞስ ዕብራይስጥኛ አይችልም። ወደ ጽር ቋንቋ እንዲገለብጡለት እንዲተረጉሙለት ፈለገ። የኛ ቤተክርስቲያን ሊቃውንት ለምንድን ነው እንዲህ የፈለገው ሲባል አንደኛ የእግዚአብሔር ፈቃድ አለበት ብለዋል። ለምን ሲባሉ የእግዚአብሔር ፈቃድ የእግዚአብሔር ሕግ በእስራኤል ብቻ ወይም በኢየሩሳሌም ብቻ የሚቀር አልነበረም። ከአይሁድ ወደ ዓለም እንደሚበተን ያውቃልና እግዚአብሔር በየቋንቋው መተርጎሙ በዓለም ያሉ ክርስቲያኖች እንዲጠቀሙበት ነው ብለዋል። የኛ እንዲጠቀሙበት ወደፊት የሚሆነውን እግዚአብሔር ስለሆነ የሚያውቀው በዓለም ደረጃ ክርስትና እንደሚሰፋ ስለሚያውቅ እግዚአብሔር አስተረጎመው ይላል። አንዳንዶቹ ደግሞ ምን ይላሉ? በጥሊሞስ አላዊ ንጉሥ ስለሆነ መጻሕፍተ ብሉያትን፣ ትንቢተ ነቢያትን በቋንቋው ተርጉሞ የራሱን ዓላማ ለማስኬድ ስለፈለገ መጽሐፉ እንዲተረጎምለት ፈለገ ይላል። እና በአጋጣሚ 70 ሊቃውንት ሰበሰቡና አመጡለት። አምጡልኝ፣ ሰብስባችሁ ለቅማችሁ ፈልጋችኋል፣ አመጡለት። ከነዚያ ከ70 ሊቃውንት መካከል አንዱ አረጋዊ ስምዖን ነው። ከዛ በኋላ ድንኳን ተክሎ ሁለት አድርጎ እንዳይገናኙ አድርጎ አደላቸው። እናንተ ይሄን ተርጉሙ፣ እናንተ ይሄን ተርጉሙ፣ እናንተ ይሄን ተርጉሙ ብሎ ከዘ ፍጥረት ጀምሮ ያለውን መጽሐፍ ሰጣቸው። አጋጣሚ ሆኖ ለዚህ ለስምዖን ለሚባለው ለጻድቁ ሰው መንፈስ ቅዱስ ለሞላበት ሰው የኢሳይያስ መጽሐፍ ደረሰው ይላል። ትንቢተ ኢሳይያስ አሁን መተርጎም ጀመረ። ድንኳን ውስጥ ቁጭ ብሎ ለምግብም አይወጣም ለመጠጥም አይወጣም። እዛው ነው ሁለመናቸው የሚቀርብላቸው እዛ ነው። ለምን አንዱ ከአንዱ እንዳይገናኝ ለምን እንደፈለገ በዚህ ይገባናል። ንጉሱ ምን አይነት ሰው ነው? ከዛ ትንቢተ ኢሳይያስን ሲተረጉም የኢሳይያስ ትንቢት 7ኛው መጽሐፍ ላይ ደረሰ። 7ኛው መጽሐፍ ምን ይላል? ድንግል ይላል። እየሰማችሁ ነው? ድንግል በሉ ተናገሩላችሁ። ድንግል በድንግልና ጸንሳ በድንግልና ትወልዳለች። ይህን የሚለው በዕብራይስጥ ቋንቋ የተጻፈው የኢሳይያስ የትንቢት መጽሐፍ ነው። በኋላ እዚህ ላይ ሲደርስ በጣም ተቸገር። ምን አይነት ነው አለ። መለሰው፣ ደገመው ለማሳጠር ታሪኩ። በኋላ አሁን ይህንማ ድንግል በድንግልና ጸንሳ በድንግልና ትወልዳለች የሚለውን ቀጥታ ዝም ብዬ በተረጉመው ይሄ አላዊ ንጉሥ ዝቅ ብሎ ባቴን ከፍ ብሎ አንገቴን ከየት አመጣኸው ብሎ ይቆርጠኛል። ስለዚህ ምን ላድርግ? ሴቲቱ ብዬ ልጻፍ ብሎ በሱ ጥበብ ሴቲቱ እያለ መጻፍ ጀመረ።
እግዚአብሔር መንፈስ ቅዱስ ዛሬ ጽፎት ሆኖ ነገ ሲመጣ እንደገና ሰርዞ ድንግል ብሎ ይጽፍበታል። አየህ፣ ተመልሶ እንደገና ተሳስቼ ይሆን ብሎ ሴቲቱ በድንግልና ጸንሳ ትወልዳለች ብቻ ብሎ ጻፈ። እግዚአብሔር አሁን ድጋሚ እንደገና ለሶስተኛ ጊዜ መጣ። ስምዖን አለው። አቤት፣ ይሄ ቋንቋ ከበደ፣ ግድ የለም ጻፈው ዝም ብሎ አንድ ቃል ግን እገባልሃለሁ አለ። ይሄ ታሪክ ተከናውኖ ድንግል በድንግልና ጸንሳ በድንግልና የምትወልደውን ሳታይ አትሞትም፣ እድሜ ይጨምርልሃለሁ አለ። ይህን የተናገረው ክርስቶስ ሰው ሆኖ ከመወለዱ ድንግል በድንግልና ጸንሳ በድንግልና ከመውለዷ ከ300 ዓመት በፊት ከ300 ዓመት በፊት አየህ። ከዛ በኋላ ይሄ ሰውዬ እንደገና ስንት ዓመት ተጨመረለት? 300 ዓመት ተጨመረለት። በጣም የሚገርም ነው። 300 ዓመት ተጨምሮለት ድንግል በድንግልና ጸንሳ በድንግልና ስትወልድ የእስራኤልን መጽናናት ይመኝ የነበረው እድሜ ተጨምሮለት 500 ዓመት በላይ እድሜ ተጠብቆ ጌታ ተወልዶ በ40 ቀኑ ያንን ትንቢት የተናገረለትን የጻፈለትን የኢሳይያስን ትንቢት የተረጎመለት እውነት ሆኖ በቤተ መቅደስ ያገኘው ዘንድ መንፈስ ቅዱስ ቀስቅሶ ቤተ መቅደስ ላይ ያስገኘው። ድንግል ማርያም በድንግልና ጸንሳ በድንግልና የወለደችው ኢየሱስ ክርስቶስ ወደ ቤተ መቅደስ ይዛው ስትሄድ ተቀብሎ አቀፈው ይላል። ክብርና ምስጋና ለእግዚአብሔር ይሁን። እናንተ እግዚአብሔር እኮ ድንቅ አምላክ ነው። አሁን እኮ በጎ ቢሆን ሐሳባችን እኮ ያሰብነው በጎ ነገር ሳይከናወን እኮ አንሞትም። መልካም ቢሆን ሐሳባችን መልካምነት እየጠፋ መንፈስ ቅዱስ የሞላበት ሰው መሆን እያቃተን በ40 ቀን በ80 ቀን የተሰጠንን ልጅነት እያቆሸሽ እያበላሸን መንፈስ ቅዱስን እያሳዘን ነው እንጂ እናንተ መልካም ካሰብን በጎ ነገር ካሰብን ቅን የሆነ ነገር ካሰብን ዘመኑ ሩቅ ቢሆን እንኳን ዘመኑን እንደርስበታለን እንጂ አረፍተ ዘመን አይገታም። ግን ስለምንሰነካከል በብዙ ኃጢአት ስለምንወድቅ ሐሳባችን ሁሉ ሳይሳካ እናልፈ። ሲጀመር ሐሳባችን ሁሉ ምድራዊ ሆኗል። አሁን እግዚአብሔር ሰማያዊ ሐሳብ እንድናስብ ይርዳል። መንፈስ ቅዱስ የሞላበት ሰው ስለነበረ ለእግዚአብሔር በቅንነት የታየ ሰው ስለነበረ በእግዚአብሔር ፊት ቅንነት የተገኘበት ሰው ስለነበረ እግዚአብሔር እድሜ ጨመረልን፣ ዘመን ሰጠው፣ ረጅም ዘመን። ቅኖች ያደርገን እግዚአብሔር። አሜን አትሉ? አዎ አውቃለሁ። አሁን እናንተ እንዴ ቅኖች ያደርገን እንዴ ስለምትሉ ነው አሜን የማትሉት። ቅኖች ያደርገን እግዚአብሔር፣ በጎዎች ያደርገን እግዚአብሔር፣ መልካም ሰዎች ያደርገን እግዚአብሔር፣ የጽድቅ ሰዎች ያደርገን እግዚአብሔር። ጥሩ እኮ ነው። አሁን በመንፈስ ቅዱስ ተጎብኝተን ስጋችንን ነፍሳችንን ለእግዚአብሔር የምናስገዛበት ምቹ የምንሆንበት ጊዜ እየመጣ ስለሆነ ቅዱስ ጳውሎስ ምን ይላል በሮሜ መልእክቱ ላይ? መንፈስ ቅዱስ ይሙላባችሁ እንጂ በወይን ጠጅ አትስከሩ ይላል። በምን አትስከሩ? በወይን ጠጅ፣ በሚያሰክር መጠጥ አትሞላ። መንፈስ ቅዱስ ይሙላብህ ይላል ቅዱስ ጳውሎስ። በመንፈስ ቅዱስ እንጂ በወይን ጠጅ አትስከሩ ይላል። ዛሬም እኮ አያፍርም። ከነገ ጀምሮ እኮ እዛ መጠጥ ቤት የማይጠፋ ሰው አያፍርም። እንዲህ በጣም ያሳፍራል። በሆነ ሲጀመር ክርስቲያን ሆኖ አገልጋይ ሆኖ ተገልጋይ ሆኖ የእግዚአብሔር ልጅ ሆኖ ስራዬ ብሎ ገንዘብ ከፍሎ መጠጥ ቤት ገብቶ ነው እኮ ነው። በጣም ነው። ያው ደግሞ እንደው ከዛ አልፈን እንኳን መንፈስ ቅዱስ ሊሞላብን በ40 ቀን የተቀበልነው ልጅነት እንኳን እስኪያሳጣን ድረስ ሰው መሆናችን የሚያስነሳን እኮ መጠጥ ነው። ታውቃለህ፣ ብዙ ሰው እንደዛ ነው። ይሄ ሰው ግን መንፈስ ቅዱስ የሞላበት ሰው ነበር። በአብይ ጾም እንግዲህ አብይ ማለት ትልቅ ማለት ነው። በጣም ትልቁ ጾም ማለት ነው። ለምንድን ነው ትልቅ የተባለ ካላችሁ የሰማይና የምድር ጌታ የሆነው ኢየሱስ ክርስቶስ ስለጾመው ነው። ከሰባቱ አጽዋማት አንደኛው ዋናው ትልቁ ጾም አብይ ጾም። ጌታ ከቆመ ሳይቀመጥ ይላል፣ ከዘረጋ ሳያቀፍ የጾመው ጾም ሳይቀሳቀስ፣ ያው በዲያብሎስ እየተበተነ የጾመው ጾም ነው።
ጾም ሰው በመንፈስ ቅዱስ ተጎብኝቶ ነው መጾም ያለበት። እንደውም የቤተ ክርስቲያናችን ሊቃውንት እኮ ከልክለዋል። ታውቃላችሁ? አሁን በአብይ ጾም ሰርግ አይደረግም አይደል? ይደረጋል ሰርግ። ለምንድን ነው አይደረግም? ምን ነው በሽሮ ሰርግ አይደረግም? አይደረግም ማለት የደስታ ጊዜ ስላልሆነ የምን ጊዜ ስለሆነ አሁን ከሚበላና ከሚጠጣ ጋር የደስታ ጊዜ አይደለም፣ የሐዘን ጊዜ ነው። እሺ ስጋ ላለመብላት እኮ አይደለም። አሁን የሚመስለኛ ጾም ሲሆን ስጋ ላለመብላት ብቻ ምን ጾም አይደለም። እንደዛ ነው። በአብይ ጾም እኮ ክርስትናም አይደገስም፣ ተስካርም አይደገስም። ድግስ የሚባል በአብይ ጾም እና ምን ይደረጋል? ሕፃኑ በ40 ቀኑ በአብይ ጾም በማንኛውም ቀን ይጠመቃል። ሰው መደገስ መዘከር ካለበት ጾሙ ሲያልቅ ነው የሚደገስ። በአብይ ጾም ጭራሽ አልኮል የሚባል መጠጥ አይጠጣም። ሰው ስለሆነ ሰው በቀን አንድ ጊዜ እየበላ በቀን አንድ ጊዜ የተመጠነ ውሃ እየጠጣ ምጥን ያለ ውሃ እንደ ውሃ እንኳን እኮ እንደልበል መጽሐፍ ቅዱስ እኮ በጣም ይናገራል። በልክ ይሁን ይላል። ክርስትናችሁ በልክ። አሁን እኛ ከስጋ ነው የምንቆጠበው እንጂ ከሌላው ከበርቻቻ እኮ ገና እኮ ነው ገና። ትናንት የነበረው ሙሉ የነበረው መጠጥ ቤት ነገም ስንሄድ ያው ነው። ያሳፍራል። መንፈስ ቅዱስ በሁላችን ላይ ይደረብን። ከዚህ እንድንላቀቅ ትክክለኛ የሱባኤ ሰዎች እንድንሆን፣ የጾም ሰዎች እንድንሆን፣ የበረከት ሰዎች እንድንሆን መንፈስ ቅዱስ የሞላበት ሰው ስለነበረ ክርስቶስን አቀፈው ይላል። ተቀበለና አቀፈ። በጣም የሚገርመው ነገር ልክ ክርስቶስን በክንዶቹ ሲያቀፍ ይላል ያ የተንቋቋው የ500 ዓመቱ ሽማግሌ እንደ ወጣት ሰውነቱ ታድሶለት ተለውጦለት ብድግ ብሎ አፈፍ ብሎ ክርስቶስን አቀፈው ይላል። ክብርና ምስጋና ለእግዚአብሔር ይሁን። እና የኛ ቤተክርስቲያን ሊቃውንት ማለት ልደተ ስምዖን የተወለደበት ነው አሉ። አሮጌው ያ በጣም 5 ዓመት የነበረው ስምዖን የ40 ዓመት ወጣት ሆኖ ተለወጠ። የሚገርመው የ40 ዓመት ወጣት ሆኖ ሲለወጥ ስምዖን እንደው እግዚአብሔር እንዴት አይነት አምላክ ነህ! የ500 ዓመት ሰውዬ እንደገና አስነስተው ወጣት አድርገኝ ነገ እንደገና የምፈልገውን እንድሰራ አደረከኝ አላለም። አልጓጓም። እንደሱ አላጓጓም። ምን እንዳለ ታውቃላችሁ? ያን ጊዜ ከዛሬ 300 ዓመት በፊት የተናገርኩለት እውነት ሆኖ አይቼዋለሁና ድንግል በድንግልና ጸንሳ በድንግልና የወለደችው ለዘላለም ድንግል የሆነችው ከዛች የተወለደውን የእስራኤልን መዳን አይኖች አይተዋልና ከዚህ በኋላ ሌላ ነገር ማየት አልፈልግም፣ ውሰደኝ አለ። ነገር እንዴት የሚገርም ነው! አንተን ባየሁበት አይኔ ሌላ ነገር እንዳላይ ውሰደኝ። ምን እንዳለ ታውቃላችሁ? አይኖቼ ማዳንህን አይተዋልና ባሪያህን በሰላም አሰናብተኝ፣ እኔ መኖር አልፈልግም አለ። ኧረ ተው እባክህ፣ እንዲህ ወጣቱ ነህ። እንደገና እኮ መኖር ትችላለህ። እየነገድክ መኖር፣ እንደገና እያረስክ መኖር፣ እንደገና ሰውን መኖር እኮ ትችላለህ። ኧረ እንደው አልፈልግም፣ እኔ አንተን አይቼ በዚዋል ሌላ ነገር ማየት አልፈልግም፣ ሞቱን ተመኘ። ይህ ሰው ነው መንፈስ ቅዱስ የሞላበት። እግዚአብሔር እንዲህ አይነት በጎ ሀሳብ ለሁላችንም ያደለ። ክርስቲያኖች መጪው ጾም ነው፣ ይበቃናል። ጊዜው የጾም ወቅት ነው። እንለወጥ፣ ለውጥ ያስፈልጋል። በየዓመቱ እንሰበካለን፣ በየዓመቱ እንሰማለን። ዛሬም ጠይቃችኋለሁ፣ ቤተክርስቲያን ጠይቃለች፣ እኛም ጠይቃችኋለሁ። መስራት የእናንተ ድርሻ ነው። ስንቶቻችሁ ለንስሐ ተዘጋጅታችኋል? እንግዲህ 55 ቀን ልትጾሙ ነው። ስንቶቻችሁ ብትደርሱ ቢያደርሰን እግዚአብሔር እድሜ ቢጨምርልን እግዚአብሔር የዛሬ 55 ቀን ለትንሣኤ ስንገናኝ ስንቶቻችሁ ንስሐ ገብታችሁ ቅዱስ ሥጋውን ክቡር ደሙን ለመቀበል ሽማግሌው ስምዖን ያየውን በዓይናችሁ ለማየት ስንቶቻችሁ ተዘጋጃችሁ? ምን ብሎ ከከብት ሥጋ ለመከልከል ከሆነ እሱ ጾም አይደለም። ምን የሥጋ ጉዳይ አይደለም፣ ችግር የነፍስ ጉዳይ ነው። የኛ ጉዳይ የነፍስ ጉዳይ ከሆነ ደግሞ ስምዖን ያቀፈውን ጌታ ማየት ለአንድ ክርስቲያን ግዴታው ነው። እኔ በጣም እኮ ነው የሚገርመኝ። ልንገራችሁ፣ ተስፋ ላስቆርጣችሁ አይደለም።
መቼም እግዚአብሔር የተስፋ አምላክ ነው። እድሜ መጨመር ችግር የለበትም። 55 ቀን ጾሞ በ55ኛው ቀን በበግና በበሬ ስጋ መፍታት ልንገራችሁ። ሰው ሲደክም ውሎ ከጧት እስከ ማታ ድረስ እንጨት ሲሰበስብ ውሎ ያለ ማሰሪያ መበተን ማለት ነው። ያለ ማሰሪያ አስቡበት፣ ማሰብ አለባችሁ። ለምንድን ነው ሁሉ መከራ የሚያስፈልገው? ለምንድን ነው ቁጭ ብሎ መማር የሚያስፈልገው? ለምንድን ነው መጾም የሚያስፈልገው? ለምንድን ነው በጎ ስራ የሚያስፈልገው? ለምንድን ነው ንስሐ የሚያስፈልገው? ለምንድን ነው ቤተክርስቲያን መምጣት የሚያስፈልገው? ለምንድን ነው ቆሞ ማስቀደስ የሚያስፈልገው? ለነገሩ ትታችሁታል። ቆሞ ማስቀደሱ ነው እግዚአብሔር ይስጣችሁ። ትታችሁታል። እንዲያውም ዛሬ የነበራችሁ ሰዎች 15 እንሞላለን ብላችሁ የለም ትታችሁታል። ችግር የለም። ዘና ብላችሁ ተኝታችኋል። እንደው የመጣ እንደሆነ ግን እንዴት እንደምንሆን እንጂ እግዚአብሔር ያውቃል። ብርድ እንዳይመታችሁ ለት እንቅልፍ እንዳይቀርለት በዕለተ ሰንበት መንግስት እንኳን እንዳትደክሙ ብሎ ስራ ዘግቷል። በሰንበት እንደው የነፍስ ስራ ስሩ ብሎ እናንተ ለት ተው ይበቃል። መንፈስ ቅዱስ በሁላችን ላይ ይደርብን። በእውነት ያነሳሳል። እንደው የሚገርም እኮ ነው። እና ቅድም ከርዕሰ ደብረ ጋር እያየን ስናወራ መጽሐፉ ምን ይላል? እንደው ያ 500 ደካማ ሽማግሌ ሰውነቱ ያለቀ ያ እንዴት አድርጎ ያንን እሳት ነበልባሉን እንዴት አድርጎ ክንዶቹ እንዴት አቀፉት ይላል ቅዱስ ያሬድ ሲናገር። እንዴት ነው የቻሉት? ሰማይና ምድር የማይችሉት ያ መለኮት የሰው እጅ ሊነካው የማይችል መላእክት እንኳን በዓይናቸው ቀና ብለው ማየት የማይችሉት መለኮቱ ስለሚያቃጥላቸው ክንፋቸውን ዘርግተው የሚያመሰግኑት ጌታ እንዴት ያረጀ ሽማግሌ ክንዱ እንዴት አቀፈው ይላል። እንደሚገርም እኮ ነው። ቅዱስ ያሬድ እንዴት አድርጎ አቀፈው፣ እንዴት ተሸከመው፣ እንዴት ቻለው። እግዚአብሔር ያበርታን ሁላችን። ጾማችንን የጽድቅ የበረከት ጾም ያድርግልን። በሰላም በፍቅር በአንድነት በስምምነት በትሩፋት በበጎ ምግባር በንስሐ መልካም ነገር በማሰብ ነገን በመዘጋጀት እንድንጾመው እግዚአብሔር ይርዳል። 55 ቀን ጾመን በመጨረሻው የሆሳዕና የጸሎት ሐሙስ የትንሣኤ አዳዲስ ንስሐ ገብተን ቅዱስ ሥጋውን ክቡር ደሙን የምንቀበል ክርስቲያኖች ያድርገን ይላል። ሁላችሁንም ለዚያ ክብር ያውቃችሁ። የአረጋዊው በረከት ከኛ ጋር ይሁን። እግዚአብሔር ከሁላችን ጋር ይሁን።